ውዶች ሰላም ሰላም፣ እንዴት ዋላችሁ? እንኳን አደረሳችሁ ለባታ ማርያም። እንኳን በስደት ያላችሁ በሀገር ያላችሁ እንኳን አደረሳችሁ እላለሁ። እንኳን ለእመቤታችን ለቅድስት ድንግል ማርያም ለባታ ማርያም አደረሳችሁ። ያው ዛሬ 3 ነው እና እንኳን አደረሳችሁ እላለሁ። ቤተሰብ የኢትዮጵያ ቤተሰቦቼ እንኳን አደረሳችሁ። እኔ ደህና ነኝ። ሁላችሁም በያላችሁበት በዓለም ዳርቻ ሰላማችሁ ብዝት ይበልልኝና አንድ ማስቸግራችሁ በቪዲዮ የመጣሁበት ዋና ነገር አለችኝ። እሷ ምንድናት? ያው ላይክ ሰብስክራይብ እያደረጋችሁ በርች ብላችሁ እንድታበረታቱኝ ነው የመጣሁበት ምክንያቴ ማለት ነው። ያው ዛሬ ባታ ማርያም በማክበር ነጠላ ለብሼ እንግዲህ ያው መጥቻለሁ። እንደዚህ በቪዲዮ የምመጣበት እናንተን ለማስቸገር ያው ላልመጣ ብልክ ነበር፣ ግን ከእናንተ ጋር ግዴታ መምጣት እናንተ እንድታበረታቱ ግዴታ መጠየቅ ስላለብኝ ነው። ላይክ ኮሜንት እያደረጋችሁ አይዞሽ በርቺ በሉኝ፣ እኔም እመልሳለሁ በታማኝነት። እንዲሁም ደግሞ ላይቭ 11 ሰዓት ምሽት በኢትዮጵያ 11 ሰዓት ቀን ማታ ደግሞ 4 ሰዓት በኢትዮጵያ ማታ ማለት ነው እገባለሁ። ሰዓት ያላችሁ የገባችሁ ላይክ አድርጋችሁ ኮሜንት ሰጣችሁ ትሄዳላችሁ ማለት ነው። የማይመቻችሁ ደግሞ እየገባችሁ ያው በቀን የምለቃቸው ቪዲዮዎች አሉ። እነሱን ስራ ከሆናችሁ ስልካችሁን ከፍታችሁልኝ በማጫወት ቪዲዮዎችን ያው እንድታግዙኝ እንድትተባበሩኝ እጠይቃለሁ። እኔም ደግሞ እንደዛው እከፍላለሁ ማለት ነውና ያው በስደት ያለ ነው መቼም እንተጋገዛለን። ሀገራችን ስንገባ የስራ ፈጠራ በራሳችን ፈጥረን መግባት አለብን በሚለው ጀምረነዋል። እንግዲህ ከጀመርነው ደግሞ መበርታት መተጋገዝ ነው የሚሻለው ማለት ነውና እናንተ ለእኔ ያስታስፈልጉኛላችሁ፣ እኔ ደግሞ ለእናንተ አስፈልጋችኋለሁ ማለት ነውና በዚሁ አጋጣሚ ልላችሁ የፈለጉት ባታ ማርያም የልባችን መሻት ፈጽማ ለሀገራችን በሀገራችን ደግሞ እንደዚህ ነበርኩ ከስደት እንደዚህ ተሳክቶልኝ ሀሳቤ ሞልቼ ገብቻለሁ ብለን ደግሞ ለማውራት ያብቀን። እህት ወንድሞቼ እውነት በስደት ያለ ነው ያው ብዙ ነገር ያናፍቀናል። ቤተሰብ፣ ሀገር፣ ስንቱ እውነት ስንቱ ይናፍቃል። ግን እግዚአብሔር ይመስገን ሁሉንም ተቋቁመን ችለን ያው ሀሳባችን ለመሙላት አላማችን ለማሳካት እስከዚች ሰዓትና ቀን ያደረሰን ደግሞ ሀሳባችን ሞልቶ ለሀገራችን ያብቃን እና እመቤታችን የነገሯትን የለመኗትን አትነሳምና ስለ እውነት ያው እመቤታችን ሀሳባችን የሁላችንም መሻት ፈጽማ ለሀገራችን በሀገራችን እንድናከብር ለደጇ ለንስሐ እንድንበቃ ታግዘን እመቤቴ ማለት ነው እና ለዚህ ሰዓት ላደረሰን ደግሞ ለሷ ለድንግል ልጅ ደግሞ ለጌታችን ለመድኃኒታችን ክብር ይድረሰው እላለሁና ቤተሰቦቼ፣ እህት ወንድሞቼ በስደት ያላችሁም በሀገር ያላችሁ በዓለም ዳርቻ ያላችሁት ይሄን ቪዲዮ አይታችሁ ሼር፣ ላይክ፣ ኮሜንት እንደምታደርጉልኝ ደግሞ ባለሙሉ ተስፋ ነኝ ማለት ነው። ምክንያቱም ባለፈው 50 አስገቡኝና ላይቭ እስክገባ ብያችሁ አላሳፈራችሁኝም። በእናንተ እገዛ አይዞሽ መሲ በርች መሲ እዚህ ጋር እንደዚህ ነው፣ እዚህ ጋር ተሳስተሻል፣ ይሄ ቪዲዮ እንደዚህ ነው፣ ይሄ ደግሞ እንደዚህ ነው ብላችሁ በማገዛችሁ ጎብዤ ከእናንተ እርዳታ ጋር 50 ደርሼ ላይቭ ገብቻለሁ። አሁንም ደግሞ ከ50 ወደ 100ዎች እያስቆጠርኩ እገኛለሁ። ደግሞ ከዚህ ከ50 እና ከ100 ያደረሳችሁ ደግሞ 1000 እንደምታስገቡ ደግሞ ምንም ጥርጥር የለኝም። የኔ ውድ ፋሚሊዎች ይህን ቪዲዮ የምታዩት ሁሉ እውነት አይዞሽ መሲ እንደዚህ ነው እንደዚህ እንተጋገዛለን እንደምትሉኝ ሙሉ ተስፋ አለኝ። እናንተም ደግሞ ከኔ የሚጠበቅብኝ እናንተ ስታበረታቱኝ የእናንተን ድጋፍ የእናንተን ስቴፕ ተከትዬ ያው ትልቅ ደረጃ እንደምደርስ ደግሞ ሀሳብ አለኝ። በሙሉ ልቤ ሀሳብ አለኝ። ምክንያቱም አንድ ነገር ስንጀምረው ይከብዳል፣ ብዙ መስዋዕትነት ያስከፍላል። ለትንሽ ነገር የሆነ የምንፈልገውን ነገር ለማሳካት በትንሽ ነገር አይደለም ምንፈጽመው እዛ ፍጻሜው ቦታ የምንደርሰው ስንት ውጣ ውረዳሉ። እነሱን ተጋፍጠን እነሱን ቻሌንጆች ተዋጠን ነው ካሰብንበት አላማ መድረስ የምንችለው ማለት ነውና
ያው እነዛን ቻሌንጆች ደግሞ የምናልፋቸው በመተጋገዝ በመደጋገፍ ነው። ቤተሰቦች አሁንም በድጋሚ ደጋግሜ የምላችሁ እንተጋገዝ አብረን። በተለይ ስደት ያለ ነው የማዳም ቅመሾች ስለሆን ነው እንተጋገዝ። የእውነት ከተጋገዝን የማንወጣው አቀበት የማንወርደው ቁልቁለት የለም። የእውነቴን ነው የምላችሁ እውነት። እና አይዟችሁ፣ በርቱ፣ ጠንክሩ። ባለቻችሁ ሰዓት ቲክቶክ ስክሮል እያደረጋችሁ ከምታዩ ዩቲዩባችሁን ለመስራት ነው የመጣንን እዚህ ጋር አይደለ? ለመስራት እስከመጣን ድረስ ያለችንን ሰዓት ተጠቅመን እንቅልፋችን ቀተን በስራ ስንጨርስ እኮ ማረፍ እንፈልጋለን። ግን እዚች ጋር የጀመርነውን ስራ በግድለሽ በቸለኝነት ሳይሆን ባለችን ሰዓት ተጠቅመን መበርታት መጠንከር አለብን፣ መጎበዝ አለብን። አላማችን ለማሳካት የወደፊቱን የዛሬውን ልፋት የዛሬውን ድክመት ሳይሆን የምናየው ወደፊት የምንደርስባትን ግብ ነው ማለት ያለብንና የኔ ወዶች ወዳችኋለሁ፣ አመሰግናለሁ። ያው ሳብስክራይብ፣ ላይክ፣ ኮሜንት እያደረጋችሁ አበረታቱኝ። እኔም በዚያው ልክ ደግፋችኋለሁ። ለነበረ ቆይታ ስለተከታተላችሁኝ ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። መልካም በዓል ይሁንላችሁ። የእመቤታችን ያው የባታ ለማርያም ቀን ነው ዛሬ። እንኳን አደረሳችሁ ይላለሁ። በድጋሚ አመሰግናለሁ። ለነበረ ቆይታ ከልብ ምስጋና ይላቅ ያለ ነው። መልካም ውሎ፣ መልካም ቀን ይሁንላችሁ። አመሰግናለሁ። ባይ